የተወደዳችሁ የክርስቶስ ቤተሰቦች እንደምከረማችሁ እንደምሰነበታችሁ በቅድስት ሀገር እስራኤል ኢየሩሳሌም ድር ሱልጣን ጎልጎታ ቀራንዮ እያልን በምንጠራው ቦታ ላይ ዛሬ ኢትዮጵያኖች የትንሣኤ በዓል በማክበር እንገኛለን። እነዚህ የምታዩቸው ፖሊሶች እንግዲህ ከመንበረ ጵጵስናው ጀምረው ከኛ ጋር አብረዋቸው በሁደው እዛ ሲደርሱ ከብፁዕ አባታችን አቡነ ናትናኤልና ከክቡር አምባሳደር በእስራኤል ሀገር ማለት ነው ፎቶ ለማስታወሻ ተነስተው ነው የምታዩቸው ፖሊሶች የእስራኤል ፖሊሶች ናቸው ለማለት ነው። ቀጥታ እኔ ወደ ትንሣኤ በዓል ጎልጎታ ወይም ቀራንዮ ወስዳቸዋለሁ። ወደዛ ተከታተሉ ለማለት ነው። ሰላም ሁኑልን። ለሚቀጥለው ዓመት በሰላም ያደርሰን።
አበው መነኮሳት፣ አይንቶ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ምእመናን ምእመናት ሁላችሁም ሁሉን ቻይ በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ የጠበቀን ከዚህ ዕለት ከዚህ ሰዓት ያደረሰን አምላክ ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። ተንሥአ ሀሎ ዝየሰ እንደተናገረ ተነስቷል፣ በዚህ የለም። የማቴዎስ ወንጌል ምዕራፍ 28 ከቁጥር 6 ላይ ዛሬ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስን የ2018 ዓመተ ምሕረት የትንሣኤ በዓል ነው። ለዚህ ታላቅ በዓል አምላካችንን እግዚአብሔር እንኳን በሰላም በሕይወት በጤና አደረሳችሁ። በሰው በኩል ሞት መጣ፣ በክርስቶስ ደግሞ ሕይወት። በሰው በኩል የመጣው ሞት ክርስቶስ ደግሞ ድል አድርጎ ዛሬ ከሙታን ተለይቶ ተነስቷል። ይህንን በዓል ነው ቤተ ክርስቲያን እያበሰረች ያለና ይህንን የድል በዓል ነው ዛሬ እያስተማረች ለልጆች ለትውልድ እንዲስተላለፍ እያደረገች ያለችው ይህንን የድል በዓል ነውና ለዚህ ታላቅ የድል በዓል ለትንሣኤው በዓል ሁላችሁንም በሰላም በሕይወት በጤና ጠብቆ እንኳን አደረሳችሁ አምላካችን እግዚአብሔር። ይህንን በዓል እንዲህ ባለ ሁኔታ እናከብረዋለን ብለን አላሰብንም ነበር። ነገር ግን ሁሉን ቻይ የሆነው አምላካችን እግዚአብሔር እንደ እሳት ነዶ የነበረውን ነገር ሁሉ በቸርነቱ አጥፍቶ እንደ ጢስ አብኖና እንደ ጉም አትኖ ሰላማችንን እንደገና የሰላም አምላክ ሰላማችንን መልሶልን እንዲህ ባማረ ሁኔታ አክብረናልና ክብር ምስጋና ለስሙ ይሆንልን። እንኳን ደስ አላችሁ። የትንሣኤያችን በኩር የሆነው መድኃኔ ዓለም ኢየሱስ ክርስቶስ ለትንሣኤያችን በኩር ብቻም ሳይሆን ሰላማችንም ነው። ሰላምን በመስቀሉ አደረገ እያልን ዛሬ ጧት ስንዘምር ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብረ ሰላመ በመስቀሉ ትንሣኤሁ አጋሃደ እያለች ስትዘምር አርፍዳለች። ምክንያቱም ሰላም የሚገኘው ከእርሱ ነው። እውነተኛ ሰላም ያለ ከእርሱ ነው። እርሱም እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ አይደለም ብሏል። ይህንን ነው ዛሬ በትንሣኤው ያበሰረልን። ይህንን ሰላም ነው። ቅድም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ሰላም። 5500 ዘመን ሙሉ በጭንቀት በስቃይ በጨለማ ለነበረው ሕዝብ ብርሃን፣ በስቃይ ለነበረው ሕዝብ ደግሞ ደስታን፣ በመከራ ውስጥ ለነበረው ሰላምን አብስሯልና ይህን ሰላም ነው ቤተ ክርስቲያን እያበሰረች ያለችው። ይህን ሰላም እስከ ፍጻሜው ድረስ የዘለቀ ያድርግልን አምላካችን እግዚአብሔር። እንኳንም በድጋሚ እንኳን ለብርሃነ ትንሣኤው በሰላም በሕይወት በጤና አደረሳችሁ። እግዚአብሔር ከሁላችሁ ጋር ይሁን።